ውድ ጓደኞቼ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ ያው ተሲኦሲ አሻራ እየመጣሁ ነው። እንግዲህ ሃይስኩል ሰፈር ደግሞ ወደ ዲፈርጌ ጠጋ ያለ ይሄን ይመስላል። ያው ጠራራ ስለሆነ እንትኑ ብዙም አይበይንም ይመስለኛል። ጠራራ ላይ ካሜራ ብዙም አይደል። ኢትዮጵያ ዲካም ነው፣ አረብ ሀገርም ዲካም ነው። እንግዲህ ዋናው ጤንነት ነው። ዞሮ ዋናው ጤና መሆን እና ውድ ጓደኞቼ ይሄን ይመስላል ነው የምላችሁ። በጣም ነው የሚያምረው ብላኑ። ያው ፀሐይ ስለሆነ ስለሚያንጸባርቅ ነው እንጂ ያምራል። ማሻአላህ ማሻአላህ ሆኗል። እንግዲህ ይሄን ይመስላል። ይሄ ደግሞ ተቀብሩ በታይ የማሻ ቀብር አለ። ተቀብሩ በታይ ይሄው እንግዲህ እዚህ ጋር ደግሞ ኤልሸፕ እጅጉ ተደርጎ ተሰርቷል። የሚያምርዬ ተደርጎ እና ሁላችሁም ቤታችሁን እየጨረሳችሁ የሚያምር እያደረጋችሁ ነው ቶሎ እላችኋለሁኝ። ያው የጀምሮ የመጣ ሰው እንደኔ ሲኦሲ አሻራ ወዴት ልሄድ ወዴት ልንጣ እያሉ ልጅ እየጣሉ ደግሞ ዝሆን ዘልን ብዙ ኳታት አለው። ኩተተተተት ያለ ነው የኢትዮጵያ ኑሮ፣ ኩተተተት ያለ ነው። ደግሞ ተሟልቶም ሲኖር ደስ ይላል። ሀገር ደስ ይላል ማሻአላህ። ግን ደግሞ መኸር ስታስቡ ያው እንግዲህ ኮባ ዛፍ ምናምን ያለመድ ያለ ገብቶ የኖረ ሰው እንዴት ቀየውን የሚያደርግ ሰው ሞቷል። ያው ብቻ ግን ፀሐይ ስለሆነ ይቺ ደግሞ አሻጋሪ የምታዩት ዲፈርጌ ቅርብ ሰዓት የተሰራው መስጊድ ነው አላችኋለሁ ውዶች። እና እንደምታዩት ነው መንገዴን እየኮተኮትኩት ነው። እንግዲህ ዲፈርጌ ጎራው መጣ ሀገራችሁ የናፈቃችሁ እንግዲህ ይህን ይመስላል። ጨፌው የዲፈርጌ ጨፌ ወላሂ ላዚም ሲያምር ይኸው ማሻአላህ ይሄ ደግሞ ወደ ጂቢሲ እያመራሁ ነው። ካሜራውን አያችሁት እንዴት እንደሚያምር ልነግራችሁ አልችልም። እንዴት እንደሚያምር እዚህ ጋር ደግሞ አዳሩን ጭቃ ለጥልጦት ነበረ፣ ዝናብ ለጥልጦት ነበር፣ ጭቃ ለጠለጠው። እንግዲህ ያው አረብ ሀገር ስንሆን ጭቃው፣ አፈሩም፣ ድንጋዩም፣ ቆጥኙም፣ ሳሩም፣ እሾሁም ይናፍቀናል አይደል? ያው እጄ ስላወቅኩ ነው። እና ሁላችሁም ቤታችሁን መጨረስ ማሳመር የሚያምር እያደረጋችሁ ግቡ ወደ ሀገራችሁ ላለሁ አያችሁት። እንግዲህ እዚህ ጋር ደግሞ እንግዲህ አንዲት ሆታችን ነው የሚሆነው አላቃትም። ያው እንግዲህ ጨራርሳል እንደዚህ ዝምን ብሏል። አዳምጡ እንግዲህ ማሻአላህ አይዋ ግብዳና ያምራል። ዲፈርጌ በጣም ነው የሚያምረው። ያው እንግዲህ ደህና አላችሁ። ጨፌው እንደምታዩት ያምራል ማሻአላህ። ዳመና በሆነ ሰዓት ቡና፣ ጋህዋ፣ ሻይ ምን ቢሉበት እስቲ እዚህ ደግሞ እዚህ ነበር። ይሄ ደግሞ ቀይ ወጣ አይታችሁታል። ማሻአላህ ሲያምር። እዚህ ደግሞ አንዲቱ እህታችን እንደዚህ ሆኖ ቀርቷል። እንግዲህ የአንዲቱ ደግሞ በሩንቱን በቡልኬት አድርገዋለች፣ እንደዚህ አሳምረዋለች። ማሻአላህ የአንዲቱ ደግሞ እዚህ ገና ተጠቅጥቋል ሊገረፍ ምኞት እንደኔ ቤት እና ይሄን ይመስላል። ይሄ ዲፈርጌ ጠይባራ በዘመድ ያለውን ቤት እንግዲህ ማሻአላህ። እስቲ አላህ ሁሉንም ነገር አሳማሪው እሱ ነው ያሳመረልን። ስኬትም ያላችሁት ቤተሰቦቻችሁን ሰላም አድርጉ፣ ገንዘባችሁን በረካ አድርጉ፣ ለሀገራችሁ አብቅቷችሁ መታችሁ ውልድ
በቃ ጥሩ ትዳር መውለድ ነው የሚያስደስተው። ቤት ቢሰራ ይሁት ሆነ የሚያምር ይሆናል። ሁለተኛ ህዲያ ነው እንደዚህ ያደረገችው ይሄን ቤት። በፊት ብዙም አልተሰራም ነበር። ሁለተኛ አረብ ሀገር ሄዳ እንደዚህ አረገው እና የሚያስደስተው ነገር በህይወታችሁ ገንዘብ ቢኖርም ዙሮ የሚያስደስተው ጥሩ ትዳርና ልጅ ነው እና አብሽሩ የኔ ወዶች፣ ወዳችኋለሁ። እና እንዲህ ነገር ደግሞ ላችሁ የፈለኩን ነገር ላይ ዩቱቤ ዶላር እየቆጠረ አይደለም የተበላሸ ሆነዋል። ባለቤቴም ጋር ያው ዱላ እያማዘዝን ነው። እንግዲህ እናንተ ታውቃላችሁ። እኔ ላለክፈትና ሰብስክራይብ አድርጉኝ እያልኳችሁ እንደዚች አድርጎ ቤቱን የሚሰራ አያት ቦለኬት ናት። ታላይ ቆርቆሮዋ ዲፍን የተደረገ ማለት ነው። አያት እስቲ ያው ብቻ ግን በርቀት ነው እየቀረጥኳት ያለው። ወይ ትመስላችሁ ሃይስኩል ሃይስኩል ጣገብ የተማራችሁ ሃይስኩል ድረስ የተማራችሁ ትውስታ ይኸውላችሁ። ሃይስኩል እንግዲህ ያን መስሏል እንደምታዩት። ማሻአላህ ማሻአላህ ሆኗል። እና ደግሞ ሃይስኩል ተገነባ። እዚህ ጋር ደግሞ እንደምታዩት በጣም የሚያምር ሆኗል። አሁን ግን እንዲያምና አላቻለን። ጋር ደግሞ ፎቁን ላሳያችሁ እየሄድኩ ስለሆነ ግን ያው እንትኑ ውዥ ሊል ይችላል። ፎቁን ላሳያችሁ ይሄ እንግዲህ የሃይ ስኩል ፎቅ ነው ዘንድሮ የተገነባው ማለት ነው። ማሻአላህ ተባረከ ረህማን ብላ አልቋል። እንደምታውቅ ቀራ ብያራኩት ነው። እንደዚህ የዘመነ ፎቅ ማሻ ላይ ተሰርቷል። ማሻአላህ ተባረከ ረህማን እላችኋለሁ።